እዚህ ጋር እንግዲህ እንደምታዩት በሀገራቸው ቋንቋ ማለት ነው እናመሰግናለን፣ ቆንጆ ድርጅት ነው እያለ ነው ማለት ነው ሲገባኝ። እና ልጁን ግን እዩልኝ፣ ሙያውን እዩልኝ። እኔ ራሱ ስለማመድ እንደዛ አድርጌ አላሰፋም ነበር ማለት ነው። እንግዲህ አሰቡት፣ እነሱ እንጀራ አይጋግሩም በሀገራቸው፣ እኛ ጋር መጥተው አሰፋፋቸውን አይታችሁታል። በተለይ ሴቶቹ ሁሉም ይችላሉ ማለት ይቻላል። የአንዲቱ ደግሞ በጣም በጣም በይበልጥ ማለት ነው ጎበዝ ናቸው። እና በነገራችን ላይ ባቡል ኸይርን የማይጎበኝ ኢትዮጵያ ውስጥ ራሱ አርቲስቶች ሁሉም አይተዋል። የማይጎበኘው ሰው የለም ማለት ነው። ከውጭም እየመጡ በጣም ብዙ ሰዎች እየጎበኙት ነው ማለት ነው። እና ማሻአላ እንደው አላህ ያበርታቸው። ቲክቶክ ላይ ሰሞኑን አንድ የተጀመረ ቻሌንጅ አለ ማለት ነው። ራምዚን ሪል ስቴት ይባላል። እና መጀመሪያ ያለው ይገባዋል ለምትሉት ድርጅት የሚሆን ግለሰብ እናንተ ምርጫ አድርጉ፣ እኔ ብሩን እሰጣለሁ ብሏል። ከዛም ደግሞ 1 ሚሊዮን ፎሎወር መግባት አለብኝ ስላለ የሚቻል ነገር ስለሆነ ቲክቶክ ላይ ያልሰማችሁ ማለት ነው ድምጽ ስጡ ብሎ ነበር ማለት ነው። በዛም መሰረት በጣም አብዛኛዎቹ ባቡል ኸይር ይሁን ባሉት መሰረት ባቡል ኸይር አሸንፏል። ለዛም ደግሞ ብሩ እጃቸው እንዲገባ 1 ሚሊዮን ፎሎወር እንፈልጋለን ብለዋል ማለት ነው። ለዛም ሁላችሁም ፎሎ እንድታደርጉ ቲክቶክ ተጠቃሚ የሆናችሁ በሙሉ እንደውም ደግሞ አጋጣሚ ቲክቶክን የተዋችሁ ካላችሁ ገብታችሁ ፎሎ አድርጉ ይሄንን ማለት ነው። እና እንደዛ ብለዋል። አግዟቸው ላለሁኝ እንግዲህ አሸንፈዋል። ነገር ግን ያንን ብር ለማግኘት ይሄ ያስፈልጋቸው። ይሄ ብር ማነው ፎሎወሩ 1 ሚሊዮን መግባት አለበት ለመስጠት ስላሉ ያን ደግሞ ማንም ሰው ሳይከፍል ብቻ ፎሎ ማድረግ ስለሆነ ምንም የምታዋጡ ነገር የለም። ፎሎ አድርጉ። ሌላ ኢትዮጵያ ላይ ማለት ነው ባቡል ኸይርን የማይጎበኝ ሰው የለም ማለት ይቻላል። እስካሁን ድረስ ያልሄዱም ቢኖሩ ግን ብዙዎቹ በጣም የሄዱ ናቸው። አርቲስቶች ብትሉ ከውጭ ሀገር ብትሉ በጣም ብዙ ጎብኚዎች ይመጣሉ። እኔ ብዙ ጊዜ ያለሁኝ እዛ የሄደ ደግሞ ሳይጋግር እንጀራ ሳይጋግር የመጣ የለም ማለት ነው። ያን እንጀራ ተጋግሮ በጋገሩት እንጀራ ልክ 50 ብር ይመስለኛል የሚሰጠው ማለት ነው። እነሱም ማለት ጥሩ ውስጥ አስቀምጠው እንደገና ደግሞ እርዳታውንም አድርገው ነው የሚመልሱት እዛ ሄዱ ማለት ነው። ማሻአላ በጣም ደስ ይላል። አላህ ይጨምርላቸው። እነዚህ እንግዲህ የምታያቸው እዛ ይሄዱ በጥቂቱ በጣም የቆየ ያገኘሁት ማለት ነው። የአርቲስቶችን ያየሁት በጣም ቆይቷል። ከዛ ወዲህ በጣም ብዙዎቹ ሂደዋልን። እና ወዶችዬ ቻናሌን ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ለእናንተ ምንም አትከፍሉም። ይህ ቪዲዮ የደረሳችሁና ያያችሁ ሁሉ ላይክ አድርጉ። እንዲሁም ደግሞ ራምዚ ሪል ስቴትን ፎሎ አድርጉ። ገብታችሁ ቲክቶክ ላይ ሰርች አድርጋችሁ የእውነት ብሩ እንዲገባቸው ግዴታ ፎሎ አድርጋችሁ መውጣት ብቻ ነው ከእናንተ የሚጠበቀው ማለት ነው። 1 ሚሊዮን ካልገባውኝ አልሰጥም ስላላቸው ያንን ማድረግ መቼም አያቅተንም አያቅታችሁም። እና ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ